warahmatullahi wabarakatuh. Akkam jirtu kabajamtoota jaalatamtoota YouTube channelii koo jalatti argamtan alhamdulillah ani nagaa kooti. Baga nagaa taatan isiniin jedha. Rabbiin haftee umrii keessanii keessa barakaa isiniif haa kaa'u. መዲናን ብሎ አላህ የሰጠንን ዲን እኛ አላስተነተን ነው እኛ እናውቀው አይሁዶች ግን አስተነተኑ መጡና አሚር አልሙእሚኒን ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ጠየቀው አንድ አይሁድ አንድ አንቀጽ እናንተ ውስጥ የወረደውን አንቀጽ በእኛ መጽሐፍ ውስጥ ቢወርድ ኖሮ ወይም ለኛ ቢወርድ ኖሮ ያንን ቀን በዓል አድርገን እንይዘው ነበር እናከብረው ነበር ያ ምንድነው አሁን የቀረውት አያ ማለት ነው ምን ያክል ከባድ እንደሆነ ሊደርሱበት ያልቻሉት ጉዳይ እንደሆነ ምርጫው ከአላህ እንደሆነ ከአላህ ስለሆነ ሰው መለወጥ ስለማይችል ያንኑ ቁርአን አላህ እኔ ያወረድኩት እኔው እጠብቃለሁ ስላለ እናንተማ ጠብቁ ብትባሉ ወይም ብንባል እኛ ጠብቁ ብንባል ቢዝነስ አርገን ወይም የሆነ ነገር አርገን ሰርተን በቃ ስንቱን አጠፍተን ስንቱን እንትን ብለነው ነበር በሰው ጭንቅላት የሚደረስ ዕውቀት አይደለም የአላህ አንቀጽ ቁርአን ስለዚህ ክብደት መሰጠት አለበት ተማሩ ነው ያሉት በመጨረሻም መልእክታቸውን ጠንከር አድርጎ በተውሂድ ላይ ጠንክሮ የሚል ነገር ነው ያስተላለፉት ይሄ ተውሂድ ዲን የሌለው ሰው እንስሳ ከእንስሳም በታች እንደሆነ ገምቱት በቃ ዝም ብላችሁ እናንተ ታዝቡትና ያንን ጉዳይ ክብደት ሰጣችሁ ዲናችሁን በደንብ አጠንክራችሁ ያዙ የሚል ነው ስለዚህ አላህ የሰጠንን ዲን መንከባከብ አለብን ሌላው በወጣትነት እድሜ በዚህ በሚያምር እድሜ ውስጥ ብዙ ነገሮች አሉ ብዙ ወደዚህ የሚጎትቱ በመቶዎች በሺዎች ተቆጥሮ ማያልቅ ባህሪ በዚህ በእሳት እድሜ ውስጥ አለ እነዚህን ፈተናዎች ያላለፈ ስራጥን አያልፍም ነው የአኺራውን ስራጥ ብዙ ፈተናዎች አሉ እናንተ ከዚህ ከአንድ አመት በኋላ የሚመረቃለ ከሁለት አመት በኋላ የሚመረቃለ ከሶስት በኋላ የሚመረቃለ አራት ድፍን ገና የሚማራለ አራቱን አመት ገና የሚጠብቃለ ስለዚህ እዚህ ባለንበት ወቅት ላይ እንደዚህ አላህ በሰበሰበን መልኩ በሚያምር መልኩ ተሰብስበን ዲኑን ይሄ ዲነኛ ወጣት አገርን መገንባት ነው ያለበት ለማንም እጅ ለማንም ቅስቀሳ ሮጦ በስሜት መንቀሳቀስ የለበትም አገር የሚገነባ አካል መሆን አለበት ስለዚህ እስላም የሚያስተምረው ዲኑን እንዲጠብቅ አገሩን እንዲጠብቅ እንዲያለማ ታላቅ እንዲያከብር ማህበረሰቡን እንዲያስተምር ነው ማህበረሰብ በእኛ እናቶቻችን አባቶቻችን እኮ በጣም በዝቅተኛ ኑሮ ውስጥ በችግር ውስጥ ያሉ አሉ ተምረን ጨርሰን ሄደን መቼ ነው ደሞዝተኛ ሆነን ወይም ነጋዴ ሆነን ወይ መንግስት ሰራተኛ ሆነን በሰባችን እናቴ ምረዳው መቼ ነው አባቴ ምረዳው እያልን ምንማር አብዛኛው 90% እንደዚህ በዚህ ሐሳብ ውስጥ ነው የሚማረው ስለዚህ ከዚህ ከዓለማዊ ዕውቀት የምናገኘውን ትምህርት አጣጥመን ዲናችንን አኺራችንን በሚያሳምር መልኩ የሙስሊም ወጣትና ሌላ ወጣት አንድ አይደለም
ዲን አለው። ነቢያችን ሰለላሁ ዐለይሂ ወሰለም እኔ የተላኩት ስነ ምግባርን ለማሟላት ነው። ስነ ምግባር ሊሟላለት ሊያሟላ የመጣን ዲን የያዘ ወጣት እንደማንኛውም ብላሽ የሆነ ወጣት አይደለምና ተጠንቅቀን በደንብ ዲኑንም ዕውቀቱንም ሳይንሱንም በደንብ አጠንክረን እንያዝና እንማር። አላህ ይርዳን። አላህ ይርዳችሁ። ሁላችሁንም በያላችሁበት በዘመናዊ ዕውቀቱ በሳይንሱ ብቻ ሳይሆን በዕልሙም ዕልም ያለው ሰው እኮ ዛሬ በጣም ከፍተኛ ቦታ ነው ያለው። ስለዚህ እዚህ ቁርአን ስንቀራ መትኑን ብቻ አይደለም አሊፍ ባ እሳቸው ያሉት አሊፍ ተኝታት ይሁን እንደዚህ ተመርኩዛ ይሁን ተጋድማ ይሁን የማያቃለ ነው ያሉት። የሰው ባህሪ ነው። ሁላችንም ጉድለት አለብን ብሏል። ጉድለት ውስጥ ደግሞ በጣም ስር የሰደደ ጉድለት አያስፈልግም። የሰው ባህሪ በመሰረቱ ጉድለት አለበት፣ ጠንካራ ጎን አለው። ያችን ጉድለት ለመሙላት እየሄደ አሁንም ይጎልበታል። ያ አይደለም ስህተት የሚሆነው። በጣም ጉድለት ውስጥ እኔ ጎደሎ ነኝ፣ በቃ ጉድለት ነው የኔ፣ ይሄን ሊያውቅ አልችልም፣ ወደፊት አረብኛን እንደዚህ ጠምዝጄ ኸጡን መኸጠጥ አልችልም ያለ ሰው መቼም አይችልም። እችላለሁ ብሎ የሚጀምር ሰው ይችላልና እናንተ በዚህ አይነት መልኩ ይሄን አካባቢ ለውጣችሁ ነው። ከፋ አካባቢ እንደምታዩት እንዳወቃችሁት እንዳያችሁት ለም የሆነ አካባቢ ነው። ሰላም የሆነ አካባቢ ነው። ፍጹም ሰላም የሆነ አካባቢ ነው። ይሄንን ሰላም የማረፊያችሁ ነው ማድረግ ያለባችሁ እንጂ ከየትም መጥቶ ሰው የሚያርፍበት ማድረግ እንጂ የማንም መጠቀሚያ የማንም ፍላጎት መልእክተኛ መሆን አያስፈልግም። በቃ በሰላም ትምህርታችሁን ተምራችሁ በሰላም እርስ በርስ ተፋቅራችሁ እንደዚህ አንድ ጀማዓ ትልቅ ጀማዓ ካለ እኔ ሰርቲፊኬት እየሰጠው በሐርማያም በድሬዳዋም በዛ አካባቢ ሰርቲፊኬቶችን እየሰጡ የመጡትን እንትን አሳድጋለሁ። ለእናንተም እንደዚህ የሚሰጥበት ሂደት ላይ ልንሆን እንችላለን ብሏል። በጣም ትልቅ እድል ናት እሷ። ሼክ አሚን ተመላልሶ እንደዚህ አይነት ኮርሶችን ሰጥቶ ወስዳችሁ እንትን ካላችሁ እንደየብቃታችሁ ሰርቲፊኬት እየሰጡ እውቅና እየሰጡ የሚሄዱበት ስለሆነ የማይሸጥ ነገር ነው። አሁን ተስፋ የሰጡን ያው እሳቸው ስለማይሰስቱ ነው። አላህ ጀነተል ፊርደውስን አላህ ይወፍቃቸው። አላህ እድሜያቸውንም ይጠብቅልን። አላህ እድሜያቸው ረዝሞ በዚህ በዲን ኺድማቸው የሚቆዩ አላህ ያደርጋቸው። እኛንም ከሳቸው የሰማነውን ተጠቃሚ ያደርገን። ምን ጊዜም ሰው ሳይሰላች ነው ሰዓቱ ለአድማጭ ነው የሚያጥረው እንጂ እሳቸው ምንም አይመስላቸውም። ሰዓት እያጠረም በጣፋጭ አንደበታቸው እንደዚህ ኦሮምኛ የሚሰማውም ማይሰማውም እሳቸውን በስሜት ነው የሚከታተለው። ኢንሻአላህ እኛም እሳቸውን አብረን እስካለን ድረስ እየጎተጎትን በየጊዜው ባይሆን እንኳን አልፎ አልፎ ለማምጣት እንሞክራለን። መጥቶ እናንተን ያው እንደዚህ አነቃቅቶ ብቻ ሳይሆን በሚቀጥለው ሲመጡ የሆነ እጅ ጥያቄ በጥያቄ ባለፈው እንደዚህ ተብሎ ነበር እንደ ቁርአን እንደው መጥቶ ከቀሰቀሱ ወዲህ ቁርአን ቀርቼ እንደዚህ አልኩ እንደዚህ ሆንኩ የሚል አይነት ስሜት እንድንሰማ ኢንሻአላህ እሳቸውንም አላህ ዑምራቸውን ቤተሰባቸውን ልጆቻቸውን ይጠብቅልን። እናንተንም አላህ ይጠብቃችሁ። ለቤተሰቦቻችሁ በሰላም ጨርሳችሁ የምትመለሱ
መረቁ አላህ ያደርጋችሁ ሁላችሁም ሁለቱን ዕውቀት ከያዛችሁ በከፍተኛ ማዕረግ ቦንጋ ዩኒቨርሲቲ በጣም ጎበዝ ዩኒቨርሲቲ ነው ካሉት ዩኒቨርሲቲዎች እድሜው አጭር ነው በጥራት በጣም የታወቀ በአመራር የታወቀ የተሸላሚ ዩኒቨርሲቲ ነው ይሄን ዩኒቨርሲቲ በሙስሊም ልጆች አሁንም የበለጠ መጠራት አለበት ኢንሻአላህ በቃ እኛ ፍላጎታችን ፖለቲካ መሆን የለበትም ሌላ መሆን የለበትም ፖለቲካውን ለፖለቲከኛ ሼኻችን እንዳሉት የመስጂድ ጉዳዩን ለኛ ተው እኛ በዛ እየተጋፈጥንም እየተደበደብንም ቢሆን ያንን ለማስተካከል ብዙ ስራዎችን እየሰራን ነው ያለነው እናንተ እስላምን ወደፊት የሚጠቅም አንድ ነገር ልንገራችሁ እንደው አመራር በየቦታ ከንቲባ በየቦታ ሙስሊም ቢኖር መስጂድ ይፈርስ ነበር አይፈርስም የኛ ተምሮ ይሄድና አንድ ከላይ ያለው ይቀጠርና ከላይ ያለው ሐላፊ እስላም ጠል ሆኖ አንተ እንደዚህ ነው ከዚህ ሰውዬ ጋር እስከሚሰራ ይልና ጥሎ ይሄዳል አመራር ይወጣና አጫቅጭቁኝ ይልና ንግድ ቢነግድ ይላል የሥርዓቱ ቁልፍ ቦታ ካልሆንክ ንግድም አትችልም ንግዱንም አታስከድም ፖለቲካውንም አታስከድም ማህበረሰብንም አትጠቅምም ዑለማውንም አትጠቅምም ሁሌ ዑለማ እንደተሰደደ እንደተገረፈ እንደተሐሰረ ሙስሊም እንደዚሁ መስጂድ ውስጥ ሁሌ እንደተመታ ነው የሚኖረው በቃኛ ራሳችን ከፍ አድርገን እናስብ ከፍተኛ የአመራር ቦታ ለማድረስ ከፍተኛ የአመራር የመንግስት ቁልፍ ቦታዎችን ሚኒስተር ለመሆን ምንድነው የሚያግደን ሌላ ነገር ለመሆን ምንድነው የሚያግደን ቸልተኝነት ነው ሙስሊሙ በራሱ ላይ የሰራው ታሪክ አሁን ትውልዱን እየጎዳ ነው ያለው ምን ቸገረኝ ብሎ ያሳለፈው ነገር አሁን ዛሬ ምን ቸገረኝ ብለ ብታሳልፍ በሆነ ቀዳዳ ሌላው ይጎዳል ከኋላ የሚመጣው ነገር ይጎዳል ማንኛውም ነገር የፖለቲካም ይሁን የማህበራዊ ንግግሮች ሲኖሩ መሳተፍ በንቃት ሙስሊም ማህበረሰብ በደንብ ንቃት እንዳለው ማሳየት መሳተፍ የራስን መብት ማስጠበቅ በህጋዊ መንገድ ስነ ስርዓት ባለው መንገድ በእውቀት እነዚህ ነገሮች ወደፊት በደንብ ይሄን ነው የምታሰላስሉት አላህ ካለ ከዚህ ወደዛ ያለውን ኢትዮጵያ ለማስከድ ማሰብ አለባችሁ አላህ ደግሞ ነይተን ከሰራን ምንም አይሰጠን ነገር የለምና በአጠቃላይ እሺ ሰዓት አልቋል እያሉ ነው ያው ሰዓት ቢያልቅም ጥሩ ቦታ ላይ ነው ያለቀው እኔም ጨርሻለሁ ስለዚህ ማንኛውንም ነገር ጥሩ ነገር ሲኖር ሼር አድርጉና ሙስሊሞችን የሚጠቅም ነገር ሼር አድርጋችሁ ማዳረስ መጥፎ ነገር ሲሆን ደግሞ መተው ቢቻል ብሎክ ማድረግ እነዚህ ማህበራዊ ሚዲያዎች ዙሪያ ያሉትን ነገሮችም ተጠንቅቀን ያ ስልጣኔ ለኛ ለእውቀት መጥቀም አለበት ለሙስሊሙ ማህበረሰብ የሚጠቅም መሆኑን በየአካባቢያችን ያለው ምን ያክል ሙስሊሙ እየተጎዳ እንዳለ አስባችሁ መስራት ነው ዛሬ አይደለም ነገ ይደረሳል ዛሬ ይቀጫል እድሜ ስለሚቀጭ በዚህ እድሜ ላይ አይደለም ብስለት እስከመጣ ድረስ ያንን አቅም ፈጥራችሁ እንትን እስከምትሉ ድረስ ጎንበስ ብሎ መማር ጎንበስ ብሎ መቅራት ኢልሙንም ዘመናዊውንም ጎንበስ ብሎ መቅራት ይደረሳል እንደዚህ ነው የተሰራብን ጎንበስ ተብሎ እየተቀራ ኢድ ቀን ፈተና እየተሰጠ ምን ያደርግልኛል በኢድ ቀን ፈተና
እኔ ሰላቴ መሄድ ነው የሚበልጥብኝ እያለ እየተልፈሰፈሰ ሄዶ ውጤት አያመጣም። በቃ እንደዚህ ኢዱንም ትቶ ኢድ ሱና ነው አይደል? ኢዱንም ትቶ በጠንካራ መንፈስ ኢንሻአላህ ነገ እኔ ኢድ ቀን ፈተና እንዳይኖር የሚወስን አካል መሆን አለብኝ ብለ ብንማር እንደርስበታለን ኢንሻአላህ። እኛም በተናገርነው እናንተም በሰማችሁት አላህ ተጠቃሚዎች ያደርገን። ወሰለላሁ ዐላ ነብይና ሙሐመድ ወዐላ አሊ ሙሐመድ። يا ربي قلني خيتي نورتي أرجومتني ما تنتهي لكوين في النوغدي تنتهي أما إن الحمد لله ألف مرة فصل وسلم على